እናታችሁ ወንጀል ሰርታ እናንተ ከመሰከራችሁባት እድሜ ልክ ትታሰራለች። እናንተ ብትሆኑ ምንድን ነበር የምታረጉት? እዚህ ሕፃን ልጅ ላይ የተፈጠረው ይሄ ነው። ይሄ ልጅ የሚኖረው ከእናቱና ከእህቱ ጋር ነው። የሚኖሩበት አካባቢ ደግሞ በጣም ትንሽ ህዝብ ነበር የሚኖርበት። 400 አካባቢ ሰው ነው የሚኖርበት እና ሁሉም እርስ በርስ በደንብ የሚተዋወቅበት አካባቢ ነው። እህትየው ቀልጣፋ ቀልቀል ያለች ሕፃን ልጅ ስትሆን እሱ ደግሞ በጣም ዝምተኛና የተረጋጋ ነው። እናትየው ደግሞ በጣም ቁጡና ኃይለኛ ሴት ነበረች። እናትየውም ወንድ ልጇን ረጋ ያለ ስለሆነ እሱን እጅግ በጣም ነበር የምትወደው። አንድ ቀን ግን ሁሉም ነገር ይበላሻል። እናትየው ነርስ ናት እና አንድ ቀን ወደ ቤቷ በምትመለስበት ሰዓት ላይ ሴት ልጇ ወጥቼ ዋና ገንዳ ውስጥ ልጫወት ወይ ብላ ትጠይቃታለች። እናትየውም እንዳትጫወቺ፣ ድምጽም እንዳታሰሙ፣ እኔ ልተኛ ስለሆነ ቲቪ እንዳትከፍቱ፣ ከእንቅልፌ ስነሳ አብረን ወደ ገበያ እንሄዳለን ብላቸው እናትየው ትተኛለች። በዚህ ሰዓት ሁለቱ እህትና ወንድማማቾች ውጭ ወጥተው እየተጫወቱ ነበረ። እህትየው ግን ወደ ቤት በድንገት ትገባና የምትመለከቱትን አይነት የመስታወት ማጽጃ ይዛ ትወጣና እሱን እየረጨች አካባቢው ላይ እየተሯሯጠች መጫወት ትጀምራለች። በዚህ ሰዓት እናትየው በድንገት ከእንቅልፏ ትነቃለች። እናም ይህንን ዕቃ ያለ ፈቃድ ይዛ በመውጣቷና አካባቢው ላይ ደግሞ እየጮች እየተጫወተች ስለነበር እናትየው ከመጠን በላይ በመናደር ልጅቷን እየጎተተች ወደ ዋና ገንዳ ውስጥ ትከታታለች። ልጅቷን ዋና ገንዳ ውስጥ ከታ በእጇ ደፍቃ ትይዛታለች። ይህንን ደግሞ ትንሹ ልጅ ቆሞ እየተመለከተ ነበረ። እናትየው እጅግ በጣም በመናደድ እየለፈለፈች ነበረ። ነገር ግን ንዴቷ በሚበርድላት ሰዓት ላይ ልጇን ጎትታ ስታወጣት ሰዓቱ አልፎ ነበረ። ልጅቷ ሞታ ነበር። እናትም በዚህ ሰዓት በመደናገጥ በቀጥታ ወደ ፖሊስ ጋር ትደውልና ራሷን ነፃ አድርጋ ልጄ ዋና አችልም ዋና ገንዳ ውስጥ ገብታ ሞተችብኝ እያለች ማልቀስ ትጀምራለች። ፖሊሶችም ይመጣሉ። መጀመሪያ ላይ ምንም አልጠረጠሩም ነበር። ያለውን ነገር ያያሉ። ከዛም በኋላ ልጅቷ ትቀበራለች። ነገር ግን ሕፃን ልጅ ይህንን ነገር በፍጹም መርሳት አልቻለም ነበር። አንድ ቀንም ላይ ይሄ ሕፃን ልጅ ለሲሶዬ ማለትም ለአያቱ ያለውን ነገር ሙሉ ለሙሉ ይነግረዋል። ማለት እህቱ እንዴት ተደርጋ እንደተገደለች እናትየው እንደገደለችም ጭምር ይነግረዋል ማለት ነው። እናም አያትየው በፍጥነት ለፖሊስ ይደውልና ነገሩን ሪፖርት ያደርጋል። ፖሊስም እዚህ ጉዳይ ውስጥ ገብቶ መመርመር ይጀምራል ማለት ነው። ነገር ግን የዚህ ጉዳይ ዋነኛ የአይን ምስክር የሆነው ይሄ ሕፃን ልጅ ብቻ ነበር። እዚህ የዋና ገንዳ አካባቢ ላይ ምንም አይነት ሴኩሪቲ ካሜራ ባለመኖሩ ምንም አይነት ነገር ማወቅ አልቻሉም ነበር። ስለዚህ ፖሊሶች በመጀመሪያ አካባቢው ላይ ያሉ ሰዎችን ስለ እናትየው ባህሪ ማጣራት ይጀምራሉ። እንዲሁም ቤተሰቦቿንና የሚያውቋትን ሰዎች ስራ ቦታ ላይ ያሉትን በሙሉ ስለሷ በሚጠይቁበት ሰዓት ላይ እጅግ በጣም ተናዳጅ እንደሆነች፣ ንዴቷን መቆጣጠር እንደማትችልና ያደረገችውን ነገር ራሱ የምታውቀው ካደረገችው በኋላ ነው ብለው ብዙ ሰዎች ስለሷ ምስክርነት ይሰጣሉ። ነገር ግን ዋነኛ ምስክር ይህ ሕፃን ልጅ ነበረ። ልጁም እናቱ ላይ ከመሰከረባት እናቱ የዕድሜ ልክ እስራት ነበረ የምትቀጣው። ልጅየውም እናቱ ላይ የሚመሰክርበት ሰዓት በሚደርስበት ሰዓት ላይ በዚህ መልኩ ነበር ያለቀሰው።